4 years, Amhara communities living in the region, particularly in the Walaga area, have been attacked by Oromo nationalists with the support of the Oromo Regional Authority. ልጆቹ የያዟቸው ውጪ ነው ከብቶች ጋር አሁን ለምሳሌ ልጆቹን እዛው መጣው አባታቸውን ተነስ በሉት አሉ እኔን ከተኛሁበት እንዲነሳ አደረጉኝ በመነሳበት ጊዜ በር ከፍቼ ስወጣ በር ላይ ከ50 ይበልጣል የመጣው ሸኔ 50ም ታጣቂ ነው ብሬን እኔ ብቅ በሚል ጊዜ መጀመሪያ እኔ ላይ አነጣጣሩ እኔ ላይ ሲተኩሱ እኔ ዘልዬ ወደ ቤት ውስጥ ተመለስኩኝ ወደ ቤት ውስጥ ተመለስባቸው ያው ልጆቹን ተኛዋሉ ማቷቸው እዛ ይሄን የሞታውን በ6 ጥይት እዚያ መቱት እነኛ አንደኛው ተመታ ያው ሐኪም ሄዶ ተውስቶ ኦፕሬሽን ሆኖ ነው የወጣለት ጥይቱ ከውስጡ የኔና አንደኛው ልጅ ወደ ቤት መልሼ ህይወቴን ለማትረፍ ትችያለሁ ሲደረግ አንድ ጊዜ መተውኛ ጋር በቃ ሰዎቻችን አረዱ እናችን አባቴን ባለቤቴን ከዛኛ የተረፍነው ያው እነዚህ ልጆች ይዤ ያው ሰው ሲወጣ ቀብር ተከትለና አብረን መጣ ያው ስታው ያመለጣቸው ያርዳሉ በትማር ያርዳሉ እና የሚሸሸው ደግሞ በጥይት ነው የሚገሉት እንደዛ አድርገው ነው የሚገደሏቸው ያው ተዋልጠን እየጫከስ መንግስት ገብተን ነው ይዳን ለዛን ሰዓት ደግሞ ሰው ራሱ ከባድ ሲቀይ ነው ቤት ራሱ አናደር ውጭ ላይ በባትሪ እየፈለጉ ነው በረማለ እሺ አንዳንድ ላይ ደግሞ ያማራ ሴት ይያሩ ያርድም አለ እናቶችን ያርዳሉ አባቶችን ከብዙ አሰቃይተው ነው እንትሉት መጫት ምናምን ይገባል ልጇን ተሰናት የሚገሉ አሉ ልጅ በዛ ላይ ከወጡ የሚያጣጭማል The precise number of Amhara civilians killed is unclear. Estimates ranged from 30 to 50,000 and beyond. ከባክ ከወለጋ ያማራዎች ነን ይወጣል የሚገሉንም ወደ ኋላ መተውም የሚያቃጥሉንም አማራን እንጂ እነሱ አብሮ ከጎን ናቸው አማሮችን ብቻ ነው ባጋጣሚ ማክሰኞ ቀን ነው እዚህ ላይ ደርሰዋል ሲሉን ወጣን ስንወጣ የወንድሜ ልጅ መንገር ቀረ ማለት ነው እኛ በሩጫ ነበር ወደ ከተማ የገባ ነው ሲቀር ወደ መካከል ላይ ሲደርስ ያው ገደሉት እሱን እኛ ደግሞ ወጣን ከተማ ገባን ማለት ነው በባዶ እጃችን እንጂ እንደለበስን ነው ልብሳችን ወጣን ይወጣ ጎረቤቶቹ ቢያንስ ወደ ኋላ የቀረን ሰው ብዙ ሰዎች ገለዋል ከወንድሜ ልጅ ጋር በአንድ ቀን የገደሉት 13 ሰዎች ናቸው መተው ከተማ መተው ሲያወሩ ገላው አቃጥል እንዳቃጠሉት ምናምን ፎቶ ላይ አንስተው ለራሳቸው ማለት ነው ከተማ እንትን ሲሉ ነበር የወንድሜ ልጅ የ15 አመት ልጅ ነው ሙባረክ ነው ከማል ይባላል ይሄኛውን ደግሞ ከገደሉ በኋላ በገደል ውስጥ ሲለቁት ተንከባሎ ወደ ወንዝ ዳር እዛ ቦታ ነው የታየው Over 2 million people have been displaced. Families have been torn apart, homes and lands stolen, lives shattered.